አርበኛ ደገፋችሁ ብሎ 15 የገደለባት ከተማ ላይ አብይ አህመድ 58 ጨፈጨፈ። ይሄ ነው እውነታው፣ ይሄ ነው ብለው እያለቀሱ ነው የተናገሩት። ይሄ ነው የማይረሳው። የዝብስቱ በጣም ታሪካዊ ጭፍጨፋ ነው፣ የሚረሳም ጭፍጨፋ አይደለም፣ ለፍርድ የሚቀርብ ነው። ከዛ በመድረስ ቃሊም ላይ ጎንደር፣ ደቡብ ጎንደር ላይ 3 ትምህርት ቤቶች ሰሞኑን በቀናት ውስጥ የተደረጉ ማለት ነው። በደቡብ ጎንደር 3 ላይ ቢጨፈጨፉ በርካቶች ቆስለዋል፣ 7 ሞተዋል። የሟቾቹ መንት ማለት አይደለም። ቃሊም ላይም እንደዚሁ በርካቶች ተጎድተዋል፣ መኖሪያ ቤቶች ወድመዋል። ይሄን ሁሉ አድርገዋል። ዛሬ በሸዋ በተደጋጋሚ የድሮን ጥቃት ተፈጽሟል። በተለይ በመንዝማማ ወረዳ ላይ ጥቃት ተፈጽሞ በርካቶች ተጎድተዋል፣ የሞቱም እንዳሉ ነው የሰማነው። ይሄ ሁሉ የሚደረገው ለምንድን ነው? እንደተናገሩት ፋኖ አለ የለም አይደለም፣ እንደሰማነው አጠቃላይ በሏቸው ከሚል የመጣ ይመስላል ነው ያሉት ነዋሪዎቹ። ምክንያቱም የሚለዩት ነገር የለም። ኢቭን ፋኖ እንኳን አይደለም በተባሉበት ሰዓት ላይ በመሬት ያሉት ወታደሮች ድሮኑ ከሳተን በከባድ መሳሪያ ይደበድባሉ፣ አለበለዚያ ቤት ለቤት ዞረው ይረሽናሉ። ስለዚህ ምን የሚል መመሪያ የተላለፈ ይመስላል? እዛ አካባቢ ያሉት ሁሉ የፋኖ ደጋፊ ስለሆናቸው በሏቸው የሚል ጅምላ ትዕዛዝ የተላለፈላቸው ይመስላሉ። ይሄ ነገር እየከፋ ነው ያለው። በተለይ ደግሞ በጦርነት በሚቀምሱበት፣ በሚሸነፉበት፣ በሚማረኩበት፣ ዋጋ በሚከፍሉበት አካባቢ በቀላቸውን ጥላቻቸውን የሚገልጹት ሲቪሎች ላይ ነው። አሁን እንግዲህ ድንጋይ ይታይ መሳይ ከ58 ሰው ጨፍጭፈው በድሮን ተከታትለው አንድም ፋኖ የሌለበት ሲሆን ምንድነው የምትለው? የራሳቸውን ወንጀል ከመከመር ውጭ በፋኖ ትግል ላይ የፈጠሩት ኢምንት ነገር የለም። ህብረተሰቡ ተማረው ፋኖን ይወቅስ አያደርገውም። እኒህ አባት የተናገሩትን ስሙ። የመጣብን ጥራት ከጣሊያን የከፋ ነው። አብይ ለአማራ ህዝብ ያለውን ጥላቻ አየነው። በምጥ ላይ ያሉ ሴቶችን፣ እናቶቻችንን፣ ልጆቻችን ኳስ የሚጫወቱ ታዳጊዎች በሏቸው ብሎ ነው መሬቱን ደም በደም አደረገው። በምንም ተአምር ይሄ ከዚህ ጋር መሰለፍ የለባችሁም ያሉናቸውና የድሮን ጭፍጨፋው መሳይ እጅግ ዘግናኝ ነው። ከዚያ አጋጣሚ ለመናገር የምፈልገው ሴናተር ፋቢዮ ሰሞኑን የዶናልድ ትራምፕ የውጭ ሴክሬታሪ በመሆን ተሹመዋል። ማርኮ ሩቢዮ ናቸው። ሴናተር ማርኮ ሩቢዮ ናቸው። ማርኮ ሩቢዮ ቢያንስ ላለፉት 27-30 ዓመታት ሲቀልዱብን የነበሩት ዲሞክራቶች ቢያንስ እስኪ ለውጡን እንየው እንኳን ገለላሉ። እነሱ ዛን ራይስ የያዙት በሰንሰለት ከዳር እስከ ዳር ይዘው ሲያስለቅሱን የነበሩበት ሁኔታ ላይ ሄደው ዲሞክራቶች መጥተዋል። እንዳልከው ሴናተር ሩቢዮ ተስፋ የሚሰጥ ነገር ትዊት አድርገዋል። ገና በመጀመሪያቸው ወደ ስልጣን መጥተው በኢትዮጵያ በአማራ ክልል እየሆነ ስላለው ነገር ትዊት አድርገዋል። ከሁሉም ወገን ያሉ በዚህ ግድያ የሚሳተፉ ለህግ ሊቀርቡ ይገባል የሚልም ሜሴጅ ያለው ኢንቴንሽን ያለው መልእክት አስተላልፈዋል። ይሄ ማለት በጣም ትልቅ ኢንፑት ነው መሳይ። በዚህ በድሮን ጭፍጨፋ ላይ ልናገር የሚፈልገው ሰሞኑን እየተነቃቃ የመጣ የዲያስፖራው በሰልፍ በትዊተር ካምፔን የጀመረው ነገር አዲሶቹ ሹመኞች በገቡበት ሰዓት ላይ ይበልጥ ተጠናክሮ መቀጠል አለበት። እየሰማን ነው። እነ ኢፓክ፣ ሌሎች በርካታ የአማራ ድርጅቶች፣ የኢትዮጵያ ዜጎች ምክር ቤት በየአቅጣጫው ብዙ ጥረት እያደረጋችሁ እንደሆነ እየሰማን ነው። ያ ጥረት ግን ከመቼውም ጊዜ በላይ የሚያስፈልገው አሁን አዲሶቹ ሹመኞች የነ ትራምፕ ሪፐብሊካኖች ወደ ስልጣን እየመጡ ባሉበት ሰዓት ላይ ትኩረት መስጠት በጀመሩበት በአሁኑ ሰዓት ላይ አፕራንድ መያዝ መቻል አለብን። ያለማቋረጥ መስራት መቻል አለብን። በተለይ እስካሁን የተናገርናቸው የድሮን ጭፍጨፋዎች እየተፈጸሙ ያሉ ግድያዎች ፍትህ ያገኙ ዘንድ አብዝተን መጮህ አለብን። ቆንጆ ነው የትዊተር ካምፔኑ ጅምሩ። ሰላማዊ ሰልፎቹ እየተደረጉ ያሉት በዲሲ፣ በአሜሪካ በርካታ ከተሞች፣ በእንግሊዝ እንደገና በዚህ በጄኔቫ ስዊዘርላንድ፣ በበርካታ በፈረንሳይ በፍራንክፈርት በብዙ ቦታዎች ላይ ጠንካራ ሰልፎች አሉ። ነገ ከነገ ወዲያ በስቶክሆልም እና በኦስሎ ይቀጥላሉ። በሌሎችም አካባቢ በኖርዝ ካሮላይና ዛሬ ተደርጓል። የሚቀጥሉ አሉ። በኤድመንተን ካናዳ። ይሄ ለአንዴ ብቻ ተደርጎ መጥፋት የለበትም። ብልጥምር ነው እስካሁን ያለውን የምናየው። አጠናክረን መቀጠል አለብን መሳይ እና እኛ ተጨፈጨፈ ብቻ የሚለውን መረጃ ማቅረብ የለብንም። ይሄ ጭፍጨፋ እንዴት ነው የሚቆመው? ጨፍጫፊዎች እንዴት ነው ለህግ የሚቀርቡት? የተጀመረው ነገር
ተጠናክሮ መቀጠል አለበት። አባት ሁለት ልጁን ገብሮ ሶስተኛ የራሱን ነፍስ ለመሰጥ አሳልፎ የገባበት ትግል ነው። ይሄ ትግል እንደሰማችሁ ትናንትና እናቶቻቸው ትግል ላይ ሆነው እየቀበሩ ያሉበት ናቸው። እነ ፋኖ የሾየ ሞላ የቆየ እናስተስዳምጤ ልጆቻቸው አሰልፈው ራሳቸውን ህይወታቸውን ለመስጠት የገበሩበት ሚሊዮኖች የመጡበት ትግል ነው። እነሱ ይሄንን መስዋዕትነት ሲከፍሉ እነ ፋኖ አርበኛ ደረጀ በላይ ሁለት ልጆቹን ገድሎ የራሱን ነፍስ ሶስተኛ ለመስጠት በተሰለፉበት ሁኔታ ሰልፍ መውጣት ለኛ በጣም ትንሽ ነገር ነው። ስለዚህ በዲያስፖራ ያለን ወንድም እህቶቻችን ሁላችንም ፍትህን የምንፈልግ ግፍን የምንጸየፍ ሰብአዊነት መከበር አለበት የምንል በሙሉ በእነዚህ ሰልፎችና በትዊተር ካምፔኖች ላይ መሳተፍ ትንሹ መስዋዕትነት ስለሆነ ሁላችንም በዚህ በኩል የበልጥ መነሳሳት አለብን። አደራ እንዳይቀዛቀዝ የሚለውን ነገር መናገር ያለብን ይመስለኛል። ደረጀ እንግዲህ ከዚህ ከድሮን ጥቃቱ ጋር በተያያዘ ምናልባት ዓለም በመስጠት ባለበት ትኩረት እየሰጠ አይደለም። ከፍተኛ እልቂት ነው እየተፈጸመ ያለው። ታስታውሳለህ በትግራይ በነበረው የሁለት ዓመቱ ጦርነት ጊዜ በዓለም አቀፉ ማህበረሰብ በምን ያህል ፍጥነት መረጃዎችን ሲከታተልና ድርጊቶችን ሲያወግዝ እንደነበረ እናውቃለን። አሜሪካ የራሷ ጉዳይ አድርጋ እለት በእለት የአብይ አህመድን አስተዳደር ስታስጨንቅ የነበረውን በማዕቀብም እስከመጣል የተለያዩ እርምጃዎችን እስከመውሰድ የተደረሰበት ነው። አሁን ቁጥሩ ነው የተፈለገው፣ ያንን ቁጥር አልፏል እኮ። አማራ ክልል ላይ የተፈጸመው የድሮን ጥቃትና እያለቀ ያለው ሰላማዊ ዜጋ ቁጥር ያኔ ከነበረው የበለጠ እንጂ የሚያንስ አይደለም። ከፍተኛ ቁጥር ነው። በነገራችን ላይ ኦሮሚያም ክልል ጭምር ነው የድሮን ጥቃት እየተፈጸመ ያለው። ይህንን ለማውገዝ ዓለም አቀፉ ማህበረሰብ ደፈር ብሎ የመጣበት ሁኔታ እምብዛም ነው። አሉ የተወሰኑ እንቅስቃሴዎች ግን ጎልቶ የሚታዩ አይደለም። ለማንኛውም ዓለም አቀፉ ማህበረሰብ የሚጠበቅበትን ያህል እያደረገ አይደለም። አንድም ከዲያስፖራው ድክመት ነው ብሎ መውሰድ ይቻላል። ሁለትም ደግሞ የአማራ ክልልን ጉዳይ ልክ እንደ ትግራዩ ትኩረት አለመስጠታቸውም በተለያየ የጀርባም ታሪክ እየተወራ የአማራ ህዝብ የኦርቶዶክስ ቤተክርስቲያን ከምዕራቡ ዓለም ጋር ካለው ሁኔታ ጋር ተያይዞ ለነሱ እነዚህ ሁለቱ አካላት እንዲዳከሙ ስለሚፈልጉ እንጂ ጉዳዩን ሳያውቁት ቀርተው አይደለም ብለው ወደዛም ገብተው ትንታኔ የሚሰጡ አካላት አሉ። ሆነም ቀረም የሰው ልጅ ነው እያለቀ ያሉ ሰላማዊ ዜጎች። በዚህ ጉዳይ ላይ እንደው የተጠናከረ ዘመቻ መደረግ አለበት። አንተ ያልከውን ለመደገፍ ያልነው ነው። ምክንያቱ ልክ ነህ መሳይ። ሁለት ነው ምክንያቱ። አንዱ አሁን አንተ ያልከው ነው። አንደኛው ምክንያት ሴኩሪቲ ካውንስል በየሳምንቱ ነበር የሚሰበሰበው። ትግራይ ላይ በነበረበት ጊዜ በየሳምንቱ ይሰበሰብ ነበር፣ እናስታውሳለን ስንሰራ። አንድ ያልተሰበሰበም በአማራ ክልል እጅግ የሚገርም ነው። ሁለት ነው ምክንያቱ። አንዱ ምክንያት ሰሞኑን ተነጋግረንበታል መሳይ። ሄርሜላ ስትናገር ነበር እዛ ሰልፉ ላይ ያቺ ልጅ ወጣቷ ልጅ ሲኤንኤን ሂደን ለምን ዘገባ አልሰራችሁም ስንላቸው ዲሞክራቶች ስለማይፈልጉ ነው አሉ። የኛ በደል እንዲነገር ማለት ነው። ይሄንን ምንም ልናደርገው አንችልም። ከነሱ ኢንተረስት አኳያ ያላቸውን ነገር ነው። ግን እዚህ ደረጃ ላይ የደረሱበት ነውና ለዚህ ነው አሁን አዲስ ተቀይረዋል። ሪፐብሊካኖች መጥተዋል እንሞክረው ያልኩ። ስለዚህ ከነሱ ፍላጎት አኳያ ከነሱ ካልፈለጉ የኛን ሞት እንዲሰማ ካልፈለጉ አኳያ ላውጣው ይችላል። ሁለተኛው ይሄ ብቻ ነው ማለት አይቻልም። ሁለተኛው ደግሞ እኛ ካለ መስረታችን ነው። አንተ እንዳልከው ሁለት ነው ምክንያቱም ከትግራይ ዲያስፖራ የአማራ ዲያስፖራ አያንስም በቁጥር አያንስም። ነገር ግን እስካሁን ድረስ አልሰራንም ነበር። እውነት ለማውራት ገና መንቀሳቀስ የተጀመረው 2 ሳምንት 3 ሳምንት ሊሆን ነው። ስለዚህ በሁሉም ነገር እነሱን ተጠያቂ ከማድረግ ራሳችንን ብሬም ማድረግ አለብን። አንዳንዴ ከኛም ድክመት ነው። ሁለቱ ናቸው ምክንያቶች። ስለዚህ ያኛው ምንም ላናደርገው እንችላለን። ይሄኛውን ክፍተት መዝጋት አለብን። ከኛ ጋር ያለው መስመር በእኛ ድክመት በኩል እንዳይሆን ሎሬት ጸጋዬ ገብረመድህን እንደተናገሩት ከሞከርነው ነገር ሁሉ ይልቅ ያልሞከርነው ነው የሚቆጨን ይላሉ። እኛ ሳንሞክር ዝማሩን ብንል አያስኬድም። በቃ ይቆጨናል ችግር ሲፈጠር። ሞክረን እስከ መጨረሻው ጥግ ግን ካልደገፉን አንጸጸትም። ምክንያቱም የምንችለውን ያህል እኛ ሞክረን አልፈል። ስለዚህ ለመቆጨትም ለማማረርም እነሱን ለመውቀስም ከኛ ጋር ያለውን የቤት ስራ መስራት መቻል አለብን የሚለውን መናገር ያስፈልጋል። ደረጃ እንግዲህ በአማራ ክልል ያው የሉና ተጋድሎም ተጠናክሮ ቀጥሏል። በተለያዩ አካባቢዎች የአማራ ፋኖች በአገዛዙ ሰራዊት ላይ የሚያደርሱት ጥቃት እንደቀጠለ ነው። ያው የድሮኑ ጥቃት ዜናው ወሬው ሰፊ ስለሆነና እየደረሰ ያለውም ጉዳት
ትኩረት ሊሰጠው ስለሚገባ እሱን አስቀድመን በሱ ላይ ትኩረት ሰጠን እንጂ ፋኖችም በሉና ተጋድሎ ያገዛዙ ሰራዊት ላይ የሚያደርሱት ጥቃትም ተጠናክሮ ነው የቀጠለው። እንደምንሰማው ከሆነ በአሁን ሰዓት የመከላከያ የእግረኛ ሰራዊቱን ማንቀሳቀስ የሚችልበት ምንም አይነት ነገር የለም። የእግረኛ ሰራዊቱ በአማራ ክልል ላይ ሙሉ በሙሉ ቆሟል ማለት ይቻላል። ከካምፕ አይወጣም፣ ከምሽግ ውስጥ አይወጣም። አንዳንዴ ካምፑንም ጥሎ እየወጣ ወደ ሌላ አካባቢ የሚሄድና እጁን የሚሰጥ ቁጥሩ እየበለጠ መጥቷል። እንደውም አሁን አንድ ላይ ካምፕ አካባቢ ያለውን ቁጥጥር ሁለት አይነት ነገር ነው የአብይ አህመድ ጀነራሎች እያደረጉ ያሉት። በዚህ ፋኖን እናሳድዳለን ይላሉ፣ በዚህ በኩል የራሳቸውን ወታደሮች የመልቀምና የመፈለግ እጅ እንዳይሰጡ ደግሞ እግር በእግር የመከታተል ሁለት ስራ ነው እየሰሩ ያሉት። ለማንኛውም በአማራ ክልል የእግረኛው ሰራዊት በአሁን ሰዓት እንቅስቃሴ ላይ አይደለም። ያው የድሮን ጥቃት በመፈጸም ላይ ያተኮረ እንቅስቃሴ ነው የሚያደርጉት። ምናልባት ከዚህ አንጻር መረጃዎች አሉ ፋኖች እያደረሱ ያለውን ጥቃት በተመለከተ እንደሰማነውም ጎጃም አካባቢ አንድ የፋኖ አመራር እንደገለጸልን ከሆነ ገጥመናል